ሰላም ጤና ይስጥልኝ ያኒ ቤተሰቦች እንዴት ናችሁልኝ? እኔ ያለሁላችሁ እግዚአብሔር ይመስገን። እሺ ወዶችዬ ዛሬ ደግሞ የምገኘው ቧንቧ አካባቢ ነው። ሰዋን ጋርመንት ጋር ነው የምገባው። ቻናሉን ሰብስክራይብ እያደረጋችሁልኝ ሙያ መማር ለምትፈልጉ ለተለያየ ነገር ለእናንተ ይጠቅማል የሚለውን ነገር ይዤላችሁ ነው የመጣሁት። ቻናሉን ሰብስክራይብ አድርጉልኝ ወዶችዬ። እኔም ለእናንተ ደሴም ሆነ በደሴ ዙሪያ የሚገኝ ቦታ ሁሉ እየቀረጽኩ አቀርብላችኋለሁ። ሰብስክራይብ አድርጉኝ እሺ ወዶችዬ። አመሰግናለሁ። እሺ ውዶችዬ ወደ ሰዋን ጋርመንት እየገባን ነው። እንደምታዩን ደረጃ እየወጣን ነው ውዶችዬ። ዛሬ እንዴት ይሄን ድርጅት ልታቀርቢልን ቻልሽ ለምትሉ ሰዎች ይህ ድርጅት ጋርመንት ዲዛይነር የተለያየ የሙያ ዘርፍ አካቶ ስልጠናም የሚሰጥ ስለሆነ አንዳንድ ሰዎች ብሩንም ይዛችሁት ምን ልስራ እንዴት ነው ብላችሁ በሀሳብ የምትጨናነቁ ሰዎች ስላላችሁ ለእናንተ ሸር ለማድረግ ለማቅለል ያህል ነው እና እዚህ ድርጅት መታችሁ ስልጠና መውሰድ በፈለጋችሁት የሙያ ዘርፍ መሰልጠን ትችላላችሁ። ይሄን ለማስተዋወቅ ነው። ሌላው ለምስል ጥራቱ በጣም ይቅርታ ውዶችዬ፣ የፀሐይ ብርሃን በጣም ኃይለኛ ምሳ ሰዓት ላይ ነው። እንደምታዩት ድርጅቱም ሰራተኞች ለምሳ ወጥተው ጸጥ ያለ ነው። ካሜራውን የፀሐይ ብርሃኑ ሪፍሌክስ እያደረገ የምስል ጥራቱን ቀንሶብናል። በጣም ይቅርታ እንጠይቃለን ውዶችዬ። አብራችሁን ቆዩ። ሰላም ነው አለን። ሰላም ናችሁ? ዛሬ ያው እኔ ሀኒ ቲዩብ እባላለሁ። እንትን ለመስራት ነው ለመቀረጽ ቪዲዮ ለመስራት ነው። ያው እናንተ ጥሩ ድርጅት አሪፍ ስለሆነ ለሰዎች ሞቲቬት የሚያደርግ ስለሆነ እሱን ለአንዳንድ ቤተሰቦቼ ሸር ለማድረግ ነው እና ያው ደስተኛ ናቸው። ከዚህ እንጀምራለን እና እንዴት ነው አሁን ምን ላይ ናችሁ? በጣም ያምራል። ስገባ እያየሁት ነበር። ደስ ያው እኔ ባለቤት ባልሆንም የባለቤት ልጅ ነኝ። እሺ ትንሳኤ ይባላል ስሜ። አባታችን ሽመልስ አስናቀ ወይም ይሄ ድርጅታችን ስም ሰዋን ጋርመንት ይባላል። በዋነኝነት የምናመርተው የልጆች ልብሶች፣ የአዋቂ ልብሶች፣ የህፃናት በቃ ሁሉን ተኮር በትዕዛዝም በኦርደር እንቀበላለን። እስቲ ደግሞ ዞር እሺ እንደሚ እሺ ያው አሁን ላይ ስልጠና መስጠት አልጀመርንም፣ ግን ክረምት ላይ ብዙ ጊዜ ይሰጣል። ይሄ የምታዩ እንደዚህ ሼድ የተደረገው ማስተማሪያ ክላስ ናቸው። ማሽኖችም አሉ፣ እዚህ መማሪያም አሉ። ቴብል በአጋጣሚ በዛ ለስራት ፈልጎ ስለሄደ ነው። እዚህ ጋር ዲዛይኒንግ ይማራሉ፣ ቆረጣ ይማራሉ፣ መስፋት ይማሩና ሰርተፊኬት ሰጠን ወደ ስራ የሚገባሉ። በግላቸው መስራት ይጀምራሉ ማለት ነው። ስልጠና ምን ያህል ጊዜ ትሰጣላችሁ? ስልጠናው 2 ወይ ነው የምንሰጠው። የ1 ወር ከ15 ቀን ኮርስ እና የ3 ወር ነው። የ3 ወሩ ኮርስ ግማሽ ቀን ሲማሩ ጊዜ ነው። የ1 ወር ከ15 ቀኑ ደግሞ ሙሉ ቀን ከሰኞ እስከ ቅዳሜ ሲማሩ። ክፍያ ምናምንስ እንዴት ነው? ስልጠናው መውሰድ ለሚፈልጉ ልጆች አሁን እዚህ ጋር ግልጽ እንዲሆንላቸው ማለት ነው። 2 ወር ብለኸኛል። የ2 ወር ጊዜ በስንት ሂሳብ አጠናቀው ይጨርሳሉ? የ2 ወሩ ጊዜ 4500 አጠቃላይ ክፍያው። የ1 ወር ከ15 ቀኑም የሁለቱም ተመሳሳይ ነው። እነሱ ብቻ በፈለጉበት ስኬጁል ያው አንዳንዴ ከስራም በጎን ለጎን የሚሰሩ ስላሉ ለነሱ የተመቻቸ ነው ስልጠናው ማለት ነው። በልብስ ስፌት እንትን ነው ስልጠናው እንጂ ዲዛይኒንግ። ኦኬ አሁን ለምሳሌ እዛ ጋር የምታየው የቀሚስ ፓተርን ነው። የቀሚስ ፓተርን ነው። እንዴት ቀሚስ አንድ ጨርቅ ላይ እንዴት የቀሚስን ወገብ እንዴት የቀሚስን ትከሻ መስመሮቹ እንዴት ለክተን ቆርጠን እንዴት መስፋት እንችላለን። this is the main part of ይሄንን የምናስተምርበት ወይ ማለት ነው። በጣም አሪፍ አድቫንቴጅ ነው። ምን ዋጋችሁም ፊክስድ የሆነ ነገር ነው። ብዙም የተዳነነ አይደለም ነው። ይቅርታ። እሺ አሁን ወደ የሚሰፉት ጋር እንሂድ። ወደ የሚሰፉት እሺ ከሚሰፉት ጋር ከመሄዳችን በፊት ነይ ላሳይሽ ወደዚህ። ያው ደሴ ላይ እንግዲህ የኛ ነው ትልቁ ጋርመንት። ያው ስቶራችን አነስ ብትልም እዚህ ጋር ጨርቆችን የምናስቀምጥበት ነው፣ ስቶር የምናደርግበት ነው። በአይነት ለምሳሌ በዚህ ጋር ቲሸርቶች ይኖራል። በዚህ ጋር እንደምታዩ ጂንሶች ናቸው። ጂንሶችንም በቅርብ ማምረት እንጀምራለን። ያው አንዳንድ ማሽኖች ያው በሰሞኑ የኢራን ጉዳይ መግባት ስላልቻሉ ነው ቀጥታ ኬሚካል መጥቶ ይጀምራል። እዛ ጋር እንደምትመለከቱ ደግሞ
ክሮቹ ናቸው በአይነት በከለር። አሁን ለምሳሌ አንደኛው ክር ከአንደኛው ክር ጋር አይገናኝም። በከለር ብቻ ሳይሆን ቴክስታይልም አለው። ላይክ ለምሳሌ አሁን ይሄ ወፍራም ነው፣ ቀጭን ነው፣ ለምን ልብስ ነው የሚሆነው፣ ለቲሸርት ነው፣ ለሹራብ ነው፣ እንደዚህ ተብሎ ተለያይተው ተቀምጠዋል። እነዛ ዚፐሮች ምናምን አሉ፣ ስቲከሮች አሉ፣ ማሸጊያዎች፣ ማድረጊያዎች፣ ብዙ ነገር እዚህ ነው ስቶር የምናደርገው። ከዛ በመቀጠል ደግሞ ከዛ በመቀጠል ይሄን የምታዩ ደግሞ ዲዛይኒንግ ኤሪያ ነው። እዚህ ጋር ከቲንግ ኤሪያ ነው፣ ባለሙያችን አለ። እዚህ ጋር ፓተርን ከወጣ በኋላ ዲዛይን ከወጣ በኋላ በምታያቸው እነዛ ይታዩሻል ወረቀቶቹ። እነዛ በዲዛይን ከወጡ ተቆርጦ በኋላ ጨርቅ ላይ ፓተርናቸው ድሮ ተደርጎ ተስሎ ተቆርጠው ማሽን አለ። በተቆረጠበት ማሽን እዚህ የሚቀመጥበት ይሄ የመቁረጫ ስፍራ ነው። የመቁረጫ ስፍራ ዲዛይን ወጥቶ ዲዛይን ይወጣለታል። ከዛ በኋላ ተለክቶ ተቆርጦ ለስፌት ወደዛ ይሄዳል ማለት ነው። በጣም አሪፍ ነው። ያው አሁን ላይ ያው ብዙም ሰራተኛ የለም፣ አጋጣሚ ሆኖ ያው ኦልሞስት ግማሹ ከስራ ለቋል። ያው ጊዜውን ጠብቆ ስለሆነ ድንገት የሚበዛል ድንገት የሚበዛል። አሁን ወደዚህ ስትመጪ የመስፊያ ቦታ ነው። አሁን ሲንግል ማሽኖች አሉ። ዲፍረንት ታይፕ ኦፍ ማሽንስ ላይክ ሲንግል የሚባል አለ፣ ኦቨርሎክ የሚባል አለ እና ብዙ አይነት ሁሉም የራሱ የስራ ድርሻ አለ። በሰለጠነበት ወይ ማለት ነው። እዛ ጋር በሰለጠነበት ወይ እዛ ጋር ፓተርን ይቆርጣሉ ምናምን አላልኩሽም? በዛውም የማሽኑን ታይፕ ይማራሉ። ሰለጠኑ። እነዚህ ሰልጣኞች ናቸው ወይንስ እዚህ የሰራተኛ ሰራተኛ? አሁን እነዚህ ሰልጥነው ይሄን ማሽን አንድ ሰልጥነው ስለዚህ ማሽን ሙሉ የተገባ እውቀት ሲኖራቸው ወደዚህ ማሽን ይመጣሉ። እና ዲፍረንት ታይፕ ኦፍ ማሽን አለን። ያው አሁን ላይ ሸሚዝ ነው እየሰራን ያለ ነው፣ የወንዶችን ሸሚዝ እንደምታዩ ነው። ከዛ በኋላ እዚህ ጋር ይሰፋል። ፕሮሲጀሩን ተከትሎ ነው። ላይክ አንድ ሰው አንድ አይደለም የሚሰራው። ላይክ አንድ ሰው እጅ ሊሰፋ ይችላል፣ አንገት ሊያስተካክል ይችላል፣ ሙሉ ወጥ የሆነ ነገር ሊያስተካክል ይችላል። እና በፕሮሲጀራል ሆኖ ነው። አንድ አስተባባሪ አለ፣ ለአጋጣሚ የለም ዛሬ ነው። በፕሮሲጀራል በሆነ ወይ ካለቀ በኋላ ወደ መጨረሻው ፓርት ማለት ነው። እዚህ ጋር ይሰፋል። ከዛ በኋላ እዚህ ጋር ደግሞ ቼኪንግ ኤሪያ ነው። ይሄ ቼክ የሚደረግበት ኤሪያ ማለት ነው። ኦኬ፣ መጨረሻ ላይ ፊኒሺንግ ላይ ማለት ነው። ምን ይጎለዋል? የተሳሳተ ነው ወይ ልብሱ፣ ኳሊቲው ልክ ነው ወይ፣ ተዛብቷል፣ ስፌቱ እንዴት ነው ተብሎ እዚህ ጋር ቼክ ይደረጋል። ቼክ ተደርጎ ወደ አስተባባሪ ችግር ካለበት ያ ልብስ ለአስተባባሪ የሚመለስና የሚስተካከል ሆነ ይስተካከላል፣ ማይስተካከል ከሆነ ደግሞ አሁን ለምሳሌ እዛ ጋር እንዳለው ዳሜጅ ተብሎ ይቀመጣል። ምን ይሆናል? ያ ዳሜጅ ሆነው ያው ለእርዳታ የሚሰጣል ለአንዳንድ ነገሮችም፣ እንደገናም ደግሞ ለኮሌክሽን ይሰራል። ለምሳሌ አሁን እጅ ቁርጠሽ ሌላ እንደ ፋሽን ዲዛይን ታደርጊ ይገባል። ከዛ ያ ተጠርቶ ካለቀ በኋላ ወደ ተኩስ ይገባል ማለት ነው። ወደ ካውያ ይገባል። ወደ ካውያ አሁን ካውያ ኤሪያ ነው። እዚህ ይተኩሳሉ፣ ይታጠፋል። ከተተኮሰ በኋላ በንጽህና ነው የሚተኮሰው። ከዛ በኋላ ይታሸጋል። ከታሸገ በኋላ እንግዲህ ያው ለየት ያለ ስቶር አላዘጋጀንም፣ ግን በምታዩ መልክ በዚህ መልኩ ይቀመጣል፣ ይታወቃል። እዚህ ጋር መተውን ኦርደር የሚያደርጓችሁ እንዴት ነው እናንተ? አሁን በስልካችን ነው ኦርደር የሚያደርጉት። የሚፈልጉትን ዲዛይን ቴሌግራም ላይ ወይ በሶሻል ሚዲያዎች አማካኝነት ይልኩልንና እንደዚህ ነው የምንፈልገው። አሁን ለምሳሌ አንቺ ቲሸርት ከፈለግሽ ምን አይነት ቲሸርት ነው፣ ከለሩ፣ ሳይዙ እንዳለ በዲፍረንት ወይ ስለሆነ በሳይዝ በከለር በሙሉ ነገር ካስረዳሽን በኋላ ወደ ዲዛይነሮች ሂደን ይሄን ትችላላችሁ ወይ ይሄን አቅማላችሁ ወይ ተብሎ እንዳለ ዲዛይኑ ወጥቶ ተሰርቶ እንደገና ተቆርጦ በምታይ ፕሮሲጀር ይመጣና ኦርደራቸውን ዴሊቨር ማድረግ ማለት ነው። በጣም ከዚሁ ቀጥታ ማንሳት ይችላል ነው እናንተ ከዚህም ሲያለሽ አሁን እኛም ሱቅ አላችሁ። ማከፋፈልም ሱቅም ችርቻሮ እንሸጣለን። 3 ቦታ ነው ሱቃችን ያለው። አንደኛው ደሴ መናፈሻ አደባባይ ጫፍ ላይ ያለው ከሳይ ካፌ ጎን ነው። ሁለተኛው ደግሞ ዩኒቲ ዩኒቨርሲቲ ፊት ለፊት አለን። ሶስተኛ ደግሞ መናኸሪያ መግቢያ ላይ ጫፍ አለን።
እና በሶስቱም እንትን ለህዝቡ ተደራሽነት አላችሁ። በጣም አሪፍ ነው። ፊክስድ በሆነ ዋጋ ማለት አሁን ይሄ ነገር እዚህ ቦታ ላይ ከተመረተ ያን ያህል እንትን አይሆንም። ያን ያህል አሪፍ ነው፣ የተጋነነ አይሆንም። ጥራቱን የጠበቀ ኳሊቲውን የጠበቀ ይሆናል። በሀገራችን ምርት በሀገራችን አሪፍ ነገር ይጠቀማሉ። ማለት ነው። ትክክል። አይ በጣም አሪፍ ደስ የሚል ነው። በቃ እምልህ አንድ ሰው አሁን ነጋዴም ቢሆን ከአዲስ አበባ ሲያመጣ የትራንስፖርት አለው፣ ብዙ ነገር አለ። እንግዲህ በሰላም ጉዳይ ደግሞ አንዳንድ ነገሮች ይፈጠራሉ። በጣም ብዙ ነገር አለ። ይሄ ግን እዚሁ ጋር መጥተው የፈለጉትን ነገር ኦርደር አድርገው መውሰድ ይችላሉ። የሀገራችንን ምርት በሀገራችን በጥራት ፊክስድ በሆነና ፌር በሆነ ዋጋ ትክክል እንግዲህ ማግኘት ይችላሉ። በጣም አሪፍ ነው። ጅንስም የፈለግነውን አይነት ማለት ነው፣ የወንድም የሴትም ሁሉም ነገር ማምረት አልጀመርንም። ማምረት ከጀመርን በኋላ የሴትም የወንድም በተለያየ ዲዛይን በተለያየ ሳይዝ አለ በሙሉ። በጣም አሪፍ ነው። በጣም ደስ ይላል። በጣም ቆንጆ ነው። ከጠበቅኩት በላይ ነው እውነት። በጣም ደስ የሚል ነው። ምን ዋናው ነገር ደግሞ ለሰዎች ራሱ ይሄን ስልጠና መስጠታችሁ። ምክንያቱም አንድ ሰው እዚህ ስልጠና ወስዶ በራሱ መክፈት ይችላል፣ መስራትም ይችላል። ማሽኑን በራሱ ካዘጋጀ እዚህ ስልጠና ወስዶ እኛ ሰርቲፊኬት እንሰጣለን። ኢንተርናሽናል ሰርቲፊኬት እንሰጠው ያንን እውቅና ስላለን እኛ በዚህ በድርጅታችን ስም ሰርቲፊኬት ከሰጠን በኋላ በግላቸውን መስራት ይችላሉ፣ በድርጅቶችም ሄደው መስራት ይችላሉ። ያው አሁን ላይ ክረምት ነው ብዙ ጊዜ ሰው የሚማረውና ላይክ ፍሪ ታይም ሲኖረው ተማሪዎችም ስለሆኑ ክረምት ላይ ነው ብዙ ጊዜ የሚኖሩት። አሁን ስለሌሉ ነው። አይ በጣም አሪፍ ነው። ደስ የሚል ነው። በርቱ። በጣም ነው የማመሰግነው ለነበረን ጊዜ። አድራሻቸውን ንገራቸው አንተ በደንብ። እሺ፣ ሳዋን ጋርመንት አድራሻችን ደሴ ባምቡሃ ቀበሌ ውስጥ ከከነአን ጎን ባለው ቀበሌ መስሪያ ሼድ ሁለተኛ ፎቅ እንገኛለን። በስልክ ቁጥራችን 09 20 33 54 54 ማውራት ይችላሉ። እና ደግሞ በተጨማሪም በኢንስታግራም በቴሌግራም እና በቲክቶክ ሶሻል ሚዲያ አለን። ሳዋን ጋርመንት የሚል ነው። በዛ ማግኘትና ኮንታክት ማድረግ ትችላላችሁ። ይቻላል። ስልጠና መስጠት ይችላል። ስልጠናም እንሰጣለን። እዚሁም መስራትም ትችላላችሁ። የሀገራችንን ምርት በሀገራችን እንልበስ እንላለን። ሳዋን ጋርመንት። በጣም ነው የማመሰግነው ወንድሜ፣ እግዚአብሔር ይስጥልኝ። እሺ ውዶችዬ፣ የነበረን ጊዜ ይሄ ነበር። በጣም ደስ የሚል መማርም ለምትፈልጉ መረከብም ለምትችሉ በቃ ለሁሉም ነገር እንደምትፈልጉት ነገር ብዙ አይነት አድቫንቴጅ ያቀረበላችሁ ነው ሳዋን ጋርመንት። ሀገራችን ላይ እዚሁ ሀገራችን ላይ የተመረተ በቀላል ዋጋ ለንግድም ለመልበስም ለስልጠናም ለሁሉም ነገር ምቹ የሆነ ደሴ ባምቡሃ ሳዋን ጋርመንት ብትሉ በስልክ ቁጥራችንም ከስር እንጽፋለን፣ ታገኟቸዋላችሁ። ለነበረን ጊዜ በጣም አመሰግናለሁ። ቻናሉን ሰብስክራይብ ያደረጋችሁ እሺ፣ ቸር ሰንብቱልኝ።